ኒውካስትል ዩናይትድ ኔይማርን ማስፈረም ይፈልጋል። ፒኤስጂ 100 ሚሊዮን ዩሮ ከተከፈለው ኔይማርን ለመሸጥ ዝግጁ ነው ተብሏል። ሰላም እንዴት ናችሁ ውድ ቤተሰቦች? አሁን አጠራጠር ያሉ ወቅታዊ ስፖርታዊ መረጃዎችን ይዘንላችሁ መጥተናል። ቤተሰቦች ቪዲዮ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ስፖርታዊ መረጃዎች እናልፋለን። ቼልሲዎች የቦሩሲያ ሞንችግላባውን የ26 ዓመቱን ፈረንሳዊ የፊት መስመር ተጫዋች ማርከስ ቱራምን በዚህ ወር ማስፈረም ይፈልጋሉ ብሏል ቱቶ መርካቶ በዘገባው። ሊቨርፑል እና ቼልሲ የ21 ዓመቱን ኢኳዶራዊ የብራይተን አማካይ ሞይስ ካይሴዶን ፊርማ ለማግኘት እየተፎካከሩ ነው ተብሏል ስካይ ስፖርት በዘገባው። ጁቬንቱስ እና ባርሴሎና አይቮሪ ኮስታዊውን አጥቂ ዊልፍሪድ ዛሃን ከክሪስታል ፓላስ ባለው የኮንትራት ሁኔታ ላይ ፍላጎት አሳይተዋል። የ30 ዓመቱ አጥቂ ውሉ ሊጠናቀቅም የመጨረሻ 6 ወራት ብቻ ቀርተውታል የተባለው። የቤኔፊካ አሰልጣኝ የሆነው ሮጀር ሽሚት የ21 ዓመቱን የቼልሲ ኢላማ የሆነውን ተጫዋቻቸውን ኤንዞ ፈርናንዴዝን አርብ ዕለት በሊጋቸው ፖርቶሜንሴን ሲያሸንፉ ያልተጫወተበት ምክንያትን ተናግረዋል። ምክንያቱም አዲስ ዓመትን ለማክበር ወደ ሀገሩ አርጀንቲና ከተመለሰ በኋላ ልምምድ ባለመስራቱ ነው ብለዋል። ማንቸስተር ሲቲዎች በሚቀጥለው የውድድር ዘመን የአማካይ ክፍላቸውን ለማደስ አቅደዋል። እናም የቦሩሲያ ዶርትመንዱን እንግሊዛዊ የ19 ዓመቱን ጁዴ ቤሊንጋም ቁልፍ ኢላማቸው ነው ተብሏል። ቦሩሲያ ዶርትመንድ ቤሊንጋምን በሚቀጥለው የውድድር ዘመን የት መጫወት እንደሚፈልግ በሚቀጥሉት ሳምንታት ወስኖ እንደሚያሳውቃቸው የገለጹ ሲሆን ሊቨርፑል፣ ሪያል ማድሪድ እና ማንቸስተር ሲቲ ደግሞ የተጫዋቹን ውሳኔ እየጠበቁ ነው ተብሏል። ሪያል ማድሪድም ጁዴ ቤሊንጋምን ለማስፈረም ከ110 ሚሊዮን ዩሮ በላይ አያወጣም ተብሏል። ዶርትመንድ ለዚህ እንግሊዛዊ አማካይ ደግሞ 150 ሚሊዮን ዩሮ ነው የሚፈልገው። እናም እሱን ለማግኘት ማንቸስተር ሲቲና ሊቨርፑል እየተፎካከሩ ነው ተብሏል። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ የሆነው ዲዲዬ ዴሻምፕ ኮንትራቱን አራዝሟል። ዲዲዬ ዴሻምፕ ከፈረንሳይ ጋር ያለውን ኮንትራት እስከ 2026 ማራዘሙን የተገለጸው። ዲዲዬ ዴሾ ከ2012 የዩሮ ዋንጫ በኋላ የፈረንሳይ ብሔራዊ ቡድንን መምራት መጀመሩም ይታወቃል። አሁንም ቢሆን አላምንም ብሏል። በአሰልጣኝ ኤሪክ ቴን ሃግ የሚመሩት ቀያይ ሰይጣኖቹ የድል ጉዟቸውን ቀስ በቀስ ቢያስቀጥሉም የቀድሞ አንበላቸው ሮይ ኪን አሁንም ወደ ድሮ አቋማቸው መመለሳቸውን እንደማያምን ተናግሯል። ሮይ ኪን በአይቲቪ ላይ ባደረገው ቆይታ እንዲህ ሲል ነው ንግግር ያደረገው። በጥሩ ሂደት ላይ ይገኛሉ። በቅርቡ ሽንፈትም አላስተናገዱም፣ ግን አሁንም አላመንኩም። የሮናልዶ ችግርም ተጠርጎ ወጥቷል። እሱም በእርግጠኝነት ይህንን ይረዳል ብዬ ተስፋ አደርጋለሁ። አሁን ባላቸው ብቃት እርግጠኛ ለመሆን ሌሎች ተጨማሪ ጨዋታዎችን ማየት ይኖርብናል ብሏል። የሞሮኮ እና የባየር ሙኒክ የተከላካይ ስፍራ ተጫዋች ናስር ማዝራዊ በኮሮና ቫይረስ ከተያዘ በኋላ ባጋጠመው የልብ ህመም ምክንያት ከእግር ኳስ ላልተወሰነ ጊዜ ሊርቅ መሆኑ ተገልጿል። ሞሮኮዊው የ25 ዓመት ተከላካይ በተመሳሳይ ህመም ምክንያት በኳታር ዓለም ዋንጫ ሞሮኮ ከፖርቹጋል ጋር በነበራት ጨዋታም ሳይሰለፍ መቅረቱ ይታወሳል። የዓለም ዋንጫው ሻምፒዮን ኤሚሊያኖ ማርቲኔዝ ከአስደናቂው የዓለም ዋንጫ እንቅስቃሴ በኋላ በርካታ ክለቦች እሱ ላይ አይናቸውን አሳርፈዋል። ነገር ግን እሱም ሆነ ክለቡ በጥር የዝውውር መስኮት የመለያየት ፍላጎት የላቸውም ተብሏል። ፔፕ ጋርዲዮላ ካልቪን ፊሊፕስ በካራባኦ ካፕ ግማሽ ፍጻሜ ከሳውዛምፕተን ጋር ላለበት ጨዋታ እንጠቀመዋለን ብዬ አስባለሁ። በተጨማሪም እሁድ ከቼልሲ ጋር እድል ሊሰጠው ይችላልም ሲል ተናግሯል። ካልቪን ፊሊፕስ ከዓለም ዋንጫው መልስ እጅግ ሰውነቱ ወፍሮ በመምጣቱ ፔፕ ጋርዲዮላ ከዚህ በፊት ብስጭቱን መግለጹም ይታወሳል። የቀድሞ የቤልጂየም ብሔራዊ ቡድን አሰልጣኝ ማርቲኔዝ ፖርቹጋልን ለማሰልጠን መስማማታቸው ተገልጿል። ወረቀቶች እና ተጨማሪ ነገሮች እስከ ቀጣይ ሳምንትም ይጠናቀቃሉ ተብሎ ይጠበቃል። በቅርቡ ከቤልጂየም ብሔራዊ ቡድን ራሱን ያገለለው የሪያል ማድሪድ ተጫዋች ኤደን ሃዛርድ በትናንትናው ዕለት 32ኛ ዓመቱን አክብሯል። ኤደን ሃዛርድ 746 ጨዋታዎችን አድርጎ 200 ጎሎችን አስቆጥሯል። 192 አሲስቶችንም አድርጓል። እንዲሁም 392 ጎሎች ላይ ቀጥተኛ ተሳትፎም አድርጓል። 14 ዋንጫዎችን ሲያሸንፍ በ101 ጨዋታዎችም የጨዋታው ኮከብ ተብሏል።
ከኤደን ሃዛርድ ጋርም በተያያዘ አልናስር ኤደን ሃዛርድን ማስፈረም ይፈልጋል እየተባለ ነው። የቀድሞ የቼልሲ ተጫዋችና አሁን የሪያል ማድሪዱ ተጫዋች በሚያውቀው የአልናስሩ አሰልጣኝ ሩዲ ጋርሺያ በዚህ ክረምት እንዲቀላቀል አሳምኖታል። እናም ኤደን ሃዛርድ አልናስር ይፈርማል የሚሉ መረጃዎችም እየወጡ ነው። የቼልሲ ክለብ እንዳረጋግጠው ከሆነ ኤድዋርዶ ሜንዴ በልምምድ ላይ እያለ ጣቱ ላይ የስብራት አደጋ አጋጥሞታል። ከዛም በኋላም የቀዶ ጥገና ሕክምናም ተደርጎለታል። እናም ለተወሰነ ጊዜ ከሜዳ እንደሚርቅም ቼልሲ ለማህበራዊ ሚዲያዎች አረጋግጧል የተባለው። ማርኪኖስ ስለ አዲሱ ኮንትራቴን ተናግሯል። ቤን ስፖርት በዘገባውም አውጥቶታል። በቅርቡ እንደምፈርም እርግጠኛ ነኝ፣ ተስፋ አለኝ። ንግግሮቻችንም በጣም ጥሩ እየሄዱ ነው እና እዚህም በጣም ደስተኛ ነኝ። በፒኤስጂ ቤት ደስታ ይሰማኛል ሲል ለቤን ስፖርትም ተናግሯል። ብራዚላዊው ኮከብ በፒኤስጂ ቤት የቀረበለት አዲሱ ኮንትራት እስከ 2026 ወይም 2027 ይሆናል ተብሎም ይጠበቃል። ከአርሰናል ዝውውር ጋር በተያያዘ የአርሰናሉ አሰልጣኝ ሚኬል አርቴታ በክረምቱ ለዴክላን ራይስ የዝውውር ጥያቄ እንዲቀርብ ክለቡን ጠይቋል የተባለው ሜል ስፖርት እንደዘገበው። ማንቸስተር ዩናይትዶች በዝውውር ገበያው ላይ በውሰት አዲስ አጥቂ ይፈልጋሉ። እናም ከስፔን እየወጡ ባሉ መረጃዎች መሰረትም ሜምፊስ ዴፓይ ተመራጭ እንደሆነ እየተዘገበም ይገኛል። ቼልሲዎች አንድሬ ሳንቶስን ከቫስኮ ደጋማ በረጅም ጊዜ ኮንትራት አስፈርመዋል። በ2024 የተወለደው ብራዚላዊ ባለተሰጥኦ ቼልሲን የተቀላቀለው በ12.5 ሚሊዮን ዩሮ ክፍያም ነው ተብሏል። ተጫዋቹ ካለፈው ሳምንት ጀምሮም በለንደን ይገኛል ብሏል ፋብሪዞ ሮማኖ በዘገባው። እንዲሁም ከቼልሲ ዝውውር ጋር በተያያዘ ቼልሲ ዴቪድ ዳቶር ፎፋናን ከሞልድ እስከ 2029 ድረስ የሚያቆይ ኮንትራት አስፈርሞታልም ተብሏል። ሃሪኬን በኳታሩ የዓለም ዋንጫ ከፈረንሳይ ብሔራዊ ቡድን ጋር በነበራቸው ጨዋታ ላይ ስለ ሳተው ፍጹም ቅጣት ምት ተጠይቋል። ሃሪኬን ሲመልስም በቀሪው ሕይወቴ በሙሉ ይህንን አስታውሷለሁ። የጨዋታውም አንድ አካል ስለነበረ ለዘላለም ይጸጽተኛል። ቢሆንም ግን ዋንጫዎችን የበለጠ እንድራብ አድርጎኛልም ብሏል። የሊቨርፑል የፊት መስመር ተጫዋች የሆነው ዳርዊን ኑኔዝ ሜሲ ወይስ ሮናልዶ ተብሎ ለተጠየቀው ጥያቄ ፈገግ በሚያስብል ሁኔታ ሳላ በማለት ትክክለኛ መልስ ሳይመልስ ቀርቷል። ሚካኤሎ ሞድሪክ ባለፉት 48 ሰዓታት ውስጥም በሞድሪክ ስምምነት ዙሪያ ምንም አይነት ለውጥ አልታየም። ቼልሲዎች ከሻክታር ጋር ተገናኝተዋል። ነገር ግን የለንደኑ ክለብ አርሰናልም በቀጥታ ንግግሮች ላይ እንደቀጠለ ነው። እንዲሁም ትላንት ሻክታር 100 ሚሊዮን ዩሮ እንደሚፈልጉ ዳግም ለቼልሲ ተናግረዋል የተባለው። ሞድሪክ ቅድሚያ የሚሰጠው ለአርሰናል መሆኑን ቢገልጽም ቼልሲ እስከ መጨረሻው ድረስ ተጫዋቹን ለማስፈረም ይሞክራሉ ተብሏል ፋብሪዞ ሮማኖ እንደዘገበው። ሪያል ማድሪድ፣ ማንቸስተር ሲቲ እና ቼልሲ ግቫርዲዮልን ማስፈረም ይፈልጋሉ። ተጫዋቹ በ2024 110 ሚሊዮን ዩሮ የውል ማፍረሻም አለው። ነገር ግን ግቫርዲዮል መቀላቀል የሚፈልገው ሌላኛውን የእንግሊዙን ቡድን ሊቨርፑልን ነው ተብሏል ማርካ ስፖርት እንደዘገበው። በካልቾ መርካቶ ዘገባ መሰረት የጁቬንቱስ አስተዳዳሪዎች አንድ ያልተጠበቀ ውሳኔ ወስነዋል። ይህም በሚቀጥለው ክረምት ክለባቸውን እንዲቀላቀል ለቤንዚማ ጥያቄ አቅርበዋል ነው የተባለው። ይህ በእንዲህም እንዳለ ብዙ የፈረንሳይ እና የጣሊያን ሚዲያዎች ዚዳን በሚቀጥለው የውድድር ዓመት በጁቬ ወንበር ላይ ሊቀመጥ እንደሚችልም ዘግበዋል። ይህ ማለት ዚዳን እና ቤንዚማ በድጋሚ በጁቬንቱስ የመገናኘት እድል አላቸው። በድጋሚ አብሮ የመስራት እድል ሊኖራቸውም ይችላል ነው ያለው በዘገባው። አልናስሮች ክርስቲያኖ ሮናልዶን ካስፈረሙት በኋላ በ8 ቀናት ውስጥ ብቻ 9 ሚሊዮን 380 ሺህ ተከታዮችን አግኝተዋል። በዚህ መሰረት በ2021 እንግሊዛዊቷ ሚሊ ቦቢ ብራውን በ8 ቀናት ውስጥ 9 ሚሊዮን ተከታዮችን ያገኘችበትንም ሪከርድ መስበር ችለዋል። አሁን ላይ በአጠቃላይ 10 ሚሊዮን 200 ሺህ ተከታዮችንም አፍርተዋል ነው የተባለው። የሰሜን ለንደኑ ክለብ አርሰናል በተከፈተው የጥር የዝውውር መስኮት የክንፍ መስመር ተጫዋች ለማስፈረም ወደ ገበያ መውጣታቸው አይዘነጋም። አርሰናልን በጥር የዝውውር መስኮት የሻክታር ዶኔስኩን ተጫዋች ሚካኤሎ ሞድሪክን ለማስፈረም እየሞከሩ ነው። ቼልሲዎችም ዝውውሩን ለመጥለፍ እየሞከሩ እንደሆነም ይታወቃል። በተጨማሪም አርሰናል ለመጨረሻ ጊዜ ለሻክታር ያቀረበው የዝውውር ሂሳብም በሻክታር ዶኔስክ ውድቅ መደረጉም ይታወሳል። አርሰናል በተጨማሪም ሄርቪንግ
ሉዛኖም ለማስፈረም ጥረት ማድረግ ጀምረዋል ነው የተባለው። ከጣሊያን የወጡ በርካታ መረጃዎችም ሉዛኖ የአርሰናልን ቀልብም መሳቡም ተሰምቷል። አርሰናሎች አሁን ላይ የተጫዋቹን የዝውውር ሂሳብ ለማጣራት በቅርብ ሆነው እየተከታተሉ መሆኑም ተሰምቷል። ከሉዛኖ በተጨማሪም አርሰናል በክረምቱ ከኮንትራት ነፃ የሚሆነውን የክሪስታል ፓላሱን የመስመር ተጫዋች ዊልፍሬድ ዛሃን ለማስፈረም በአማራጭነት ይዘው እየተንቀሳቀሱ ነው ብሏል ፉትቦል ለንደን እንደዘገበው። 100 ኪሎ ግራም ኮኬን አደንዛዥ እጽ ተያዘ። ትላንት ማምሻውን በፈረንሳይ ፓሪስ በቻርልስ ዴጋውሌ ኤርፖርት ማንነቱ ያልተገለጸ አንድ ፕሮፌሽናል እግር ኳስ ተጫዋች ከፍቅር ጓደኛው ጋር ሆኖ 100 ኪሎ ግራም ኮኬን አደንዛዥ እጽ ይዘው ለማዘዋወር ሲሞክሩ በቁጥጥር ስር መዋላቸው ተዘግቧል። ይህ ፕሮፌሽናል ተጫዋች ማንነቱ ግን እስከ አሁን ሰዓት ድረስ ይፋ አልተደረገም። ማንቸስተር ዩናይትዶች በተቻለ ፍጥነት መፈጸም ከሚገባቸው ዋና ጉዳዮች መካከል ለማርከስ ራሽፎርድ እና ዲያጎ ዳሎት አዲስ ኮንትራት ማቅረብ ነው። ቴናግ ሁለቱም ተጫዋቾች የረጅም ጊዜ ፕሮጀክት አካል እንዲሆኑም ይፈልጋል። ባለፈው ወር ማርከስ ራሽፎርድ ወደ ፒኤስጂ ሊዘዋወር ነው የሚሉ ወሬዎች ቢኖሩም ያ የማይሆን ነገር ነው ብሏል ኤሪክ ቴናግ። ማርከስ ራሽፎርድ ከኛ ጋር ይቆያል፣ በዚህም ስምምነት አድርገናል ብሏል። ማንቸስተር ዩናይትዶች ካሜሩናዊውን የፊት መስመር ተጫዋች ቪንሰንት አቡበከርን በውሰት ለማስፈረም ተስማምተዋል ሲል ቶክ ስፖርት በዘገባው አስነብበዋል። ናፖሊዎች በዓለም ዋንጫ ድንቅ ብቃቱን ያሳየውን አዘዲን ኦናሂን ለማስፈረም 19 ሚሊዮን ዩሮ ለአንገርስ ማቅረባቸው ተዘግቧል። ቤሺክታሾች የዴሊ አሊን የውሰት ውል ኮንትራት ከመጠናቀቁ በፊት ማቋረጥ እንደሚፈልጉ ተገልጿል። ኤቨርተኖች ግን ኮንትራቱ ከመጠናቀቁ በፊት እንዲመለስ አይፈልጉም ተብሏል። አሁን ባለው ሁኔታም እንግሊዛዊው አማካይ ዴሊ አሊ በቱርክ የውሰት ውሉ ኮንትራት እስኪጠናቀቅ የመቆየቱ ነገር እርግጥ ሆኗል ተብሏል። በሊቨርፑል የጉዳት ዜናም የርገን ክሎፕ በቅድመ ጨዋታ መግለጫ ወቅት ቫንዳይክ በጉዳት ምክንያት ከወር በላይ ከሜዳ እንደሚርቅ አረጋግጠዋል። ሊዮኔል ሜሲ ለአምስተኛ ጊዜ የ2022 የዓመቱ ምርጥ የጨዋታ አቀጣጣይ ፕሌይሜከር ሽልማትን ማሸነፍ ችሏል። ይህንንም ሽልማት ማሸነፉን ተከትሎ ከዚህ በፊት ከዣቪ ጋር ተጋርቶት የነበረውን የ4 ጊዜ የማሸነፍ ሪከርድንም ሰብሯል። እንዲሁም ኢኔሽታ እና ኬቨን ደብሮይና ይህንን ሽልማት ሁለት ጊዜ ማሸነፋቸውም ይታወሳል። ዚነዲን ዚዳን፣ ሪካርዶ ካካ፣ ቶኒ ክሮስ እና ሉካ ሞድሪች ይህንን ሽልማት አንዳንድ ጊዜ ያሸነፉ ሌሎች ኮከቦችም ናቸው። ሊዮኔል ሜሲ ይህንን ሽልማት ለአምስተኛ ጊዜ ማሸነፉንም ተከትሎ ለአጥቂዎች እንዲሁም ለመሃል አማካዮች የሚሰጠውን ሽልማት ማለትም ለአጥቂዎች የወርቅ ጫማ ጎልደን ቡት እንዲሁም ለአማካዮች ደግሞ ፕሌይ ሜከር ኦፍ ዘይር የሚለውን ሁለቱንም ሽልማቶች ብዙ ጊዜ በማሸነፍ የሚስተካከለውም የለም የተባለው የወርቅ ጫማውን ሊዮኔል ሜሲ 6 ጊዜ ሲያሸንፍ የዓመቱ ምርጥ የጨዋታ አቀጣጣይ ወይንም ፕሌይ ሜከር በሚለውም ሊዮኔል ሜሲ 5 ጊዜ አሸንፏል።